ሰላም እንደምንድናችሁ? ዛሬ እስቲ በድምጽ መጥቻለሁ። እንዴት ናችሁ? ሰላም ናችሁ? ያው እኔ ብዙም የጠባት ስኪን ኬር ሩቲን የለኝም። ኖርማል ሩቲን ነው የምጠቀመው። ፊቴ ደረቅ ስለሆነ ብዙ ጊዜ ምንም ነገር ከመቀባቴ በፊት ግሪሲኒ ነው ፊቴን የምቀባው። እዚህ ጋር በቃ ለመውጣት ጉድ እያልኩ ነበር፣ እየተስተካከልኩ ነበረ። ያው በጠዋት መውጣት አለብን። አሁን ባለው በተለይ የትራንስፖርት ችግር ምክንያት ቢያንስ ከቤት 12 ሰዓት ከ40 ከ50 ከቤት መውጣት አለብኝ። ለዛ ያው ቁርስ ያለውን ቤት ያፈራውን ነገር እዚህ ጋር እንደውም ዳቦ አግኝቼ ነው በሻይ ዳቦ በሻይ በጣም ነው የምወደው። ባይዘዌ ዳቦ በሻይ እየበላው ነበረ እና ግን ያው በጣም ነው የምወደው ዳቦ በሻይ። ያው በቃ እዚህ ጋር ሁሉን ነገር ጨራርሼ ለመውጣት እየተዘጋጀውኝ ነበረ። ያው ከቤት እየወጣው ነው። እዚህ ጋር ይሄ ሰፈራችን ግቢያችን ነው እንግዲህ እንደዚህ ግሪን ነው። እዚህ በቃ ታክሲ ለመያዝ ወደ ታክሲ መያዣ ቦታ እየሄድኩኝ ነበረ። እዚህ ጋር ይኸው ሰልፉን ይኸውት እንግዲህ ሰልፉ በቃ እንደዚህ በቃ ረጅም ሰልፍ ተሰልፈን ምናምን ነው። እዚህ ጋር እንደምንም ታክሲ አግኝቼ ነው ቦሌ ታክሲ አግኝቼ ወደ ቦሌ እየሄድኩ ነበር። እዚህ ጋር ቢሮ ደረስኩኝ በሰላም። ያው እዚህ ጋር በቃ ከፍቼ ገባው ቢሮንም ማንም የለም። ሁሉንም ቀድሜ ስለመጣሁኝ ከሁሉም በፊት ያው እኔ ነኝ መከፍተውና ስለዚህ እዚህ ጋር ነፋስ እንዲገባበት አየር እንዲገባበት መስኮቱ ምናምን እየከፋፈስኩት ነበር። በጣም ነው የሚታፈነው ኦፊሱ ሰውም ስለሌለበት። ያው ብቻዬን አይደለም ሰራው፣ ሌሎች አብሮ የሚሰሩ ሰዎች አሉ። እነሱ እስከሚመጡ ያው ነፋስ እንዲገባበት ሁሉንም መስኮት እየከፋፈትኩ ነበር። እና እንደዚህ ነውና እስቲ የውሎዬን እያሳየኋችሁ አንዳንድ ነገር ልበላችሁ ብዬ ነው። በህይወታችሁ ላይ ተስፋ አትቁረጡ። ዛሬ ፈተና የነገ ምስክርነት መጀመሪያ ነውና እግዚአብሔር ካንተ ጋር ካንቺ ጋር እንደሆነ ማሰብ አለበት። ስለዚህ በርቱ ነው የምላችሁ። በጥቂቱ ታመኑ። ዛሬ በእጃችሁ ባለው ነገር ደስተኛ ሁኑ። ትልቅ ለውጥ የሚመጣው ትናንሽ ታማኝነቶችን ሲደመሩ ነው። ለራስ ቸር ሁኑ። ማንም ፍጹም አይደለም። እግዚአብሔር በጸጋው እንዲቀበልህ ሁሉ አንተም ራስን ይቅር በል። አዲስ መንፈስ ተነሳ። እንደገና ደግሞ ፍቅርን አስቀድሙ። በንግግራችሁ ሆነ በስራችሁ ለሌሎች ደግነትን አሳዩ። ዓለም የሚያስፈልጋት ትልቅ እውቀት ሳይሆን እውነተኛ ፍቅር ነውና ዛሬ ኖሩ። ስለ ትላንት አትጸጸቱ፣ ስለ ነገ አትጨነቁ። ዛሬ በምስጋና መጀመር የሰላም መንገድ ነውና ዋናው ምን ልላችሁ ነው፣ በእግዚአብሔር ፊት ዋጋ እንዳላችሁ እወቁ። ብርሃናችሁ ለዓለም አብሩ ነው ብዬ መመክራችሁ ዛሬ ልመክራችሁ ያሰብኩት ይሄንን ነውና ለራሴም ጭምር ነው። ያው እኔ እዚህ ጋር ሻይ በጣም ስለምወድ ጠዋት ጠጥቻለሁ፣ ግን ድጋሜ ፓርትቱ ደግሞ ሻይ እየጠጣው ነው እና እዚህ የምሰራራው ነገር ስላለ እሱንም እየሰራው ሻይንም እየጠጣው ነበረ። አንዳንድ ሰራቸውን ነገሮች እየተመለከትኩኝ ነበር። ያው ብዙ ጊዜ አብረው የሚሰሩት ሰዎች በሌሉበት ሰዓት ምናምን ነው ቪዲዮ መቀርጸው፣ ያው እነሱን ፕራይቬሲ ለመጠበቅ። ያው እዚህ ጋር ስራዬን ጨርሼ ወደ ቤት እየወጣው ነበረ። ወደ ቤት ሳይሆን ወደ ሁለተኛ ስራዬ ይሄ 22 ጋ ነው ታክሲ የሚይዘው ሁለተኛው ስራዬ ለመሄድ። እዚህ ጋር ወደ ተርሚናሉ እየደረስኩኝ ነው። ያው ሰልፉ እንደዚህ ይመስላል። ሰልፍ ልሰለፍ ወደ ሰልፉ ቦታ ሄድኩኝ። እዚህ ጋር የሁለተኛ ስራዬ ልጆች ማስጠናት እንደሆነ ነግሬያቸዋለሁ። እሱን እያስጠናሁት ነበረ። እዚህ ጋር ጥያቄ ሰጥቼው እሱን የሰራውን እያረምኩለት ነበር። በጣም የምወደው ረጅም ጊዜ ነው ያስጠናሁት። እዚህ ጋር በቃ እሱ ጋር ጨርሼ ወደ ቤት እየተጓዝኩኝ ነበረ።
ስለተመለከታችሁኝ በጣም አመሰግናለሁ። በሌላ ጊዜ በተሻለ ቪዲዮ እመጣለሁ። ቻው ቻው።